ሰነፍ ልብ ማለት ወገኖቼ እንቅልፍ የሚለው ማለት አይደለም። እግዚአብሔርን የማያስብ ልብ ማለት ነው። ሰነፍ ልብ ማለት ቃለ እግዚአብሔር የማይመላለስበት ልብ ማለት ነው። ሁሉ ጊዜ ዓለማዊ የሆነ ልብ ሰነፍ ልብ ማለት እሱ ነው። ለቤቱ ይተጋል፣ ለኑሮው ይተጋል፣ ለትዳሩ ይተጋል፣ ሚስቱን ለማስደሰት ይተጋል። እግዚአብሔርን ለማስደሰት ግን አስቦትም የማያውቅ ልብ ካለ እሱ ሰነፍ ልብ ነው። መጽሐፍ እንደዚያ ነው የሚለው። በመዝሙር 22 ቁጥር 1 ላይ ዳዊት ምንድነው ያለው? ሰነፍ በልቡ ምን የለም ይላል? ምን የለም? እግዚአብሔር የለም ይላል። ሰነፍ እንደዚያ ነው። ሰነፍ ማለት እግዚአብሔርን የማያውቅ ሰው ማለት ነው። ሰነፍ ማለት ለእግዚአብሔር የማይገዛ ልብ ያለው ሰው ማለት ነው። ይህ ሰነፍ ሰው ልብ ሊኖረን አይገባም። ልባችሁን ፈትኑት፣ መርምሩት፣ አጎልብቱት፣ አጀግኑት። ደካማ ልብ ሊኖረን አይገባም ወገኖቼ። ደካማ ልብ ማለት ርህራሄ የሌለው ልብ ማለት ነው። ጠንካራ ልብ ማለት ቂም በቀል መያዝ የሚችል ይመስላችኋል? አሁን ልቡ ጠንካራ ነው የምትሉት ሰው አለ አይደል? ምን አይነት ሰው ነው? ልቡ አይፈታም፣ ምስጢር ይቋጥራል፣ ለማንም የተገለጠ አይደለም ለማለት ፈልጋችሁ ይመስለኛል። ግን ጠንካራ ልብ ማለት ግን እሱ አይደለም ወገኖቼ። ጠንካራ ልብ ማለት በርህራሄ የተሞላ ልብ ማለት ነው። ጠንካራ ልብ ማለት በንስሐ የነጻ ልብ ማለት ነው። አዳፋ ልብስ ነው ንጹህ ልብስ ነው ጠንካራ የሚሆነው። ልብስ እኮ ባጠቡት ልብስ ልክ ነው አይደል? እየጠነከረ የሚሄደው ሲያድፍ አይደለም። አዳፋ ልብ ይዞ ጠንካራ ልብ አለኝ ማለት አይቻልም። ጠንካራ ልብ ማለት እግዚአብሔርን በመፈለግ መዓልትና ሌሊት ሲፈራረቁ የማይተኛ ልብ ማለት ነው። ተኝተው እንኳን እግዚአብሔርን አይረሱትም እንኳ አበው ይጸልያሉ። እግዚአብሔርን በህልማቸውም ያዩታል። እኛ ቆመንም እንኳን ማናየውን እግዚአብሔርን በህልማቸውም ያዩታል። እኛ ተኝተን እንቃዣለን፣ እነሱ ደግሞ ከእግዚአብሔር ጋር ይነጋገሩበታል። ተኝተው እግዚአብሔርን ያስቡታል። ለዚህ ነው ዳዊት ወበምስካቤን ይዘከረከ ይላል። በመኝታዬ ሁሉ አስብሃለሁ ይላል። በምንበላበት በምንጠጣበት ሁሉ እግዚአብሔርን የሚያስብ ልብ ሊኖረን ይገባል። የማይረባ ጥያቄ የማይጠቀምበትን ጥያቄ ነው የጠየቀው። አሁን ብዙዎቻችን የማንጠቀምበት ጥያቄ ላይ ነው ትኩረት የምናደርገው። ይህ ዘላለም ሕይወትን አገኝ ዘንድ ምን ላድርግ ነው ጥያቄያችን መሆን ያለበት ወገኖች። ከዚህ ኃጢአት የምወጣበትን መንገድ አሳዩኝ ነው መሆን ያለበት ወገኖቼ። ወደ እግዚአብሔር መንግስት የሚያስገባኝ መንገድ የትኛው ነው? እኛ እኮ መንገደኞች ነን እንዴ? መንገደኛ ሌላ ጥያቄ የለውም ወገኖቼ። እኛ ጥያቄያችን ወደ እግዚአብሔር መንግስት የሚያደርሰው መንገዱ በየት በኩል ነው? እሱን አሳዩኝ ነው። መምህራንን መጠየቅ ያለብን፣ ካህናትን መጠየቅ ያለብን፣ አባቶቻችንን መጠየቅ ያለብን፣ ቤተ ክርስቲያንን መጠየቅ ያለብን። ወደዚያ የሚወስደውን መንገድ አሳዩኝ ነው መሆን ያለበት። ይህ ሲሆን ጥያቄያችን ምን ይሆናል? ከሄሮድስ ጥያቄ